ማብዛት ጀግንነት ነው ይመስላል። እንዳትሳሳት። ወንድ ማለት ሲሰራ ቤተሰቡን እቤቱን እራሱን ሲያስከብር ነው። ያንተ ወንድነት መለኪያ ደግሞ ሴት መቀየር ነው። ገባ? ወንድ የሆንክ ከመሰለ ተሳስተሃል። ምናልባት ብዙ ሰዎች ጀግና ሊሉ ይችላሉ። እነሱ ስለምትመስልና የእነሱን ሀሳብ ኢንፍሉዌንስ ስለምታደርግላቸው ነው ጀግና የሚሉት። ያ ግን የጀግንነት መገለጫ እንዳይመስልክ። ያ የጀግንነት መገለጫ ሲሆን ልክስክስነት ነው። ጨርሻለሁ። እየሳደብሽ ነው። ሲቀጥል ደግሞ እንደፈለግሽ አፍሽን መክፈታችን እንዲህ አብርሃም እስኪ አስረዳ መጀመሪያ ስለዚህ ነገር ግልጽ አድርጋ አስረዳ። ልክስክስ ነው እያለች ነው። አንተ ሲሆን ለምንድን ነው የሚገርምክ? እያስረዳ ስላለ እኮ ነው። ከዚህ በኋላ ግን ድጋሚ እንድትሰድብኝ አልፈልግም። ዝም በይ፣ ዝም ብለሽ ሂጂ እኮ እንዳትሳደብ። እሺ ለእኔ ታስረዳኛለህ። ፍሩት ሂጂ በቃ። አትሄድ ከፈለገች እኔ አብራራልኝ። በቃ አንቺ ተናገርሽ። ሲቀጥል ደግሞ አንቺም ልትሄጂ ምናምን ማድረግ አይጠበቅብሽም። ኤኒዌይስ ይኸውልሽ አይደለ ተራሽ ደረስና አንቺን በተራሽ ተቀየረሻል። ሲቀጥል ደግሞ አንቺ አይ ነው ብዙ ሰዎች ይሄዳል ጓደኞቹ ጋር ሄዳል። ለላፊ ቃላት ታውሪ በቃ ዝም ብለሽ ለምን ይሄንን አደረክ ይሉታል። ቤተሰቡም ጋር ቢሄድ ይቆጡታል። ጓደኞቹም ኤቭሪቲንግ ሰው ሁሉ ለምን ይሄንን አደረክ ብሎ ስለሚቆጣው አንቺ ጋር ሲመጣ ግን ያገኘሽው መስሎሽ ልብሽ ጮቤ ረገጣ 44 መታ በተራሽ ዝም በበቃ ዝም በቃ የሆነ ነገር እንዳረጋት ስማኝ በቃሽ። እንዲህ በዘለሽ እዚህ ከሚከፋሽ ማለት ነው ደርባት። አንቺ ነገርሽ እንደዚህ ነው የምታወሪው። ይደርብሽ እንደዚህ ነው የምታወሪው። ጭንቅላትሽ ይሰራል እንዴ ከምትኝ ይደርብሽ። ኧረ በእግዚአብሔር ላፍሽ ለከት ይኑርሽ። የሰው ልጅ በአፉ ነው ጭንቅላቱ የሚታየው። እሺ ሲቀጥል ደግሞ ሁለት ናቸው። 1 8 ጨምርበት 10 ይሆናል። ከዛ ትቸገረ ሴት መቀየር ወይ ደግሞ ሴት ጋጋታ ማብዛት ጀግንነት ነው ይመስላል። እንዳትሳሳት። ወንድ ማለት ሲሰራ ቤተሰቡን እቤቱን እራሱን ሲያስከብር ነው። ያንተ ወንድነት መለኪያ ደግሞ ሴት መቀየር ነው። ገባ? ወንድ የሆንክ ከመሰለ ተሳስተሃል። ምናልባት ብዙ ሰዎች ጀግና ሊሉ ይችላሉ። እነሱ ስለምትመስልና የእነሱን ሀሳብ ኢንፍሉዌንስ ስለምታደርግላቸው ነው ጀግና የሚሉት። ያ ግን የጀግንነት መገለጫ እንዳይመስልክ። ያ የጀግንነት መገለጫ ሲሆን ልክስክስነት ነው። ጨርሻለሁ። እየሳደብሽ ነው። ሲቀጥል ደግሞ አፍሽን እንደፈለግሽ አፍሽን መክፈታችን እንዲህ አብርሃም እስኪ አስረዳ መጀመሪያ ስለዚህ ነገር ግልጽ አድርጋ አስረዳ። ልክስክስ ነው እያለች ነው። አንተ ሲሆን ለምንድን ነው የሚገርምክ? እያስረዳ ስላለ እኮ ነው። ከዚህ በኋላ ግን ድጋሚ እንድትሰድብኝ አልፈልግም። ዝም በይ፣ ዝም ብለሽ ሂጂ እኮ እንዳትሳደብ። እሺ ለእኔ ታስረዳኛለህ። ፍሩት ሂጂ በቃ። አትሄድ ከፈለገች እኔ አብራራልኝ። በቃ አንቺ ተናገርሽ። ሲቀጥል ደግሞ አንቺም ልትሄጂ ምናምን ማድረግ አይጠበቅብሽም። ኤኒዌይስ ይኸውልሽ አይደለ ተራሽ ደረስና አንቺን በተራሽ ተቀየረሻል። ሲቀጥል ደግሞ አንቺ አይ ነው ብዙ ሰዎች ይሄዳል ጓደኞቹ ጋር ሄዳል። ለላፊ ቃላት ታውሪ በቃ ዝም ብለሽ ለምን ይሄንን አደረክ ይሉታል። ቤተሰቡም ጋር ቢሄድ ይቆጡታል። ጓደኞቹም ኤቭሪቲንግ ሰው ሁሉ ለምን ይሄንን አደረክ ብሎ ስለሚቆጣው አንቺ ጋር ሲመጣ ግን ያገኘሽው መስሎሽ ልብሽ ጮቤ ረገጣ 44 መታ በተራሽ ዝም በበቃ ዝም በቃ የሆነ ነገር እንዳረጋት ስማኝ በቃሽ። እንዲህ በዘለሽ እዚህ ከሚከፋሽ ማለት ነው ደርባት። አንቺ ነገርሽ እንደዚህ ነው የምታወሪው። ይደርብሽ እንደዚህ ነው የምታወሪው። ጭንቅላትሽ ይሰራል እንዴ ከምትኝ ይደርብሽ። ኧረ በእግዚአብሔር ላፍሽ ለከት ይኑርሽ። የሰው ልጅ በአፉ ነው ጭንቅላቱ የሚታየው። እሺ ሲቀጥል ደግሞ ሁለት ናቸው። 1 8 ጨምርበት 10